ወይኔ ጉዴ ፈላ። ቀስቴ አንተ ቀስቴ ፈላ። ቀስቴ አንተ ኢየሱስ ቀስቴ ቀስቴ ወይኔ ጉዴ ፈላ። በኢየሱስ ወይኔ አምላኬ ቀስቴ አንተ ቀስቴ ወይኔ ጉዴ ፈላ። ሰላም ሰላም ውድ የዩቲዩብ ቤተሰቦች እንደምን አላችሁ? እኔ በጣም ደህና አይደለሁም። ትንሽ አሞኛል። በነገራችን ላይ እዛ ከመጣሁ በኋላ ምንም እየተስማማኝ አይደለምና በጣም እያመመኝ ነው። ጥፋቱም የራሴ ነው። መድኃኒት አዞልኝ ነበር የሳምንት መድኃኒትና አንድ ቀን ከዳንኩ በኋላ መድኃኒቱን አቋርጫለሁና ምናልባት መድኃኒቱን መጨረስ አይኖርብኝ አይቀርም። ምንም እየተስማማኝ አይደለም። ወደ ላይ ይለኛል፣ ወደ ታች ይለኛል፣ ወደ ጎን ይለኛል። ኮላልቲን፣ ልቤን፣ ሳምቤን ብቻ ሁሉ ነገሬን በጣም እያመመኝ ነው። ማንጋ መሄድ እንዳለብኝ ራሱ ምንም አላቅም እና በጣም ጨንቆኛል። ሆስፒታል መሄድ አልፈልግም። ብዙ ነገር ራሴ እንዲህ መወጣት እፈልጋለሁና አሁን ያለሁት የት ይመስላችኋል? ገምቱ እስኪ። ሰፈር ስምሽ የካራክተር ስም ይስተፋብኝ። ያ ገመታችሁ። ለማንኛውም እኔ ኤልዳና ሰፈር ነው ያለሁትና ደውዬላታለሁ። አሁን በጣም አሞኛል። ባለፈው እኔ ቤት እርቻት እያለ አሞኛል ምናምን ብያት እያለ በጣም ተጨንቃ ነበርና በጣም ተቆጥኝ ስለነበረ በአሁን ደግሞ ግዴታ ለሷ መናገር አለብኝ። ምክንያቱም እንግዲህ ጓደኛ ነኝ ብላኛለች። እኔ ደግሞ ይሄን ነገር ከፍ ለማድረግ በየቀኑ እየሞከርኩ ነበር፣ ግን መድኃኒዓለም እስኪፈቅድ ድረስ እንደ ጓደኛ ሆናለሁ። እንደዚህ ብዬ እሷ ላጭበረብራት ፈለኩ። እንዴት ሰብ የምሬን ነው። ግን እንደምትይ በጣም ደህና ነኝ። ሲስቀልር ነው በጣም ደህና ነኝ። ግን ደግሞ ዛሬ እሷን እስኪ እንደዚህ አሞኛል ምናምን ብዬ ትንሽ ላዝጋት ፈለኩኝ እና ምን እንደምትለኝ አላቅም። ጥፊ ኑረው፣ የጫማ ጥፊ ኑረው፣ እርግጫ ይኑረው ምንም የማውቀው ታሪክ የለም። ግን አሁን ያለሁት እሷ ሰፈር ውስጥ ነው ያለሁት። አሁን ደውዬላት ነበርና ሰፈር በጣም አሞኛል፣ በጣም አሞኛል፣ መራመድ አልቻልኩም ምናምን ብዬ ደውዬላት ነበርና በጣም ተጨንቃለች። በጣም ማሬ በጣም ተጨንቃ ምናምን መጠበጥ ያለች ነበር። ስልኬን ጆሮ ላይ እየዘጋችውና አሁን እሷ ሰፈር ውስጥ ነው ያለሁትና እንግዲህ ስትመጣ ምን እንደሚፈጠር ሁላችንም አብረን እናየዋለን። ብዙ ጊዜ እኔ ፕራንክ ምናምን አልወድም። ትንሽ ፕራንክ ያዝጋል፣ ከሰው ጋር ያቀያይማል፣ ከሰው ጋር ያጣላል፣ የማይሆነውን ነገር እንድታረግ ያደርጋል። ከዚህ በፊት ደግሞ ከአንድም 2 3 4 ጊዜ ኮስተር ጋር ግምጃው ጋር ፕራንክ እናደርጋለን ብለን የተፈጠረው ነገር አይታችኋል፣ ሁላችሁም ሰምታችኋል፣ ነበራችሁ በቦታው ምናምን እና ትንሽ ያስቸግራል። ሪስክ ወስጄ ነው የምሰራው። ከሷ ጋር ሊያጠላኝ ይችላል ወይ ደግሞ የበለጠ ሊያፋቅረኝ ይችላል። ብቻ አናውቅም። እስኪ ያስቡት፣ እንዴ ተጨነቄ አመመኝ፣ ቆረጠኝ፣ ፈለጠኝ፣ ወደ ላይ ወደ ታች አለኝ ምናምን ብዬ እሷን አስጨንቄ ከቤቷ አስሩጭ እዚህ ድረስ አምጥቼ ምናምን ከዛ መጨረሻ ላይ የኔ ቆንጆ ፕራንክ ነው። ብቻ በጣም ከባድ ነው። አልወድም ፕራንክ ማድረግና እንግዲህ ዛሬ ጨከን ብዬ ብቻዬን ነኝ። ዛሬ ደግሞ ኮስተርም የለም፣ ግምዜም የለችም፣ የሚያግዘኝ ሰውም የለም። ያኔ ኮስተር ሲመታ እኔ ሪያክት አደርጋለሁ ምናምን ነገር ነበረ፣ እንተጋገዝ ነበርና ዛሬ እንግዲህ ብቻዬን ነኝ፣ ማንም የለም፣ ካሜራማን ብቻ ነው ያለው። እሱም ደግሞ ቀረጻውን ነው እንጂ እኔን የሚሰማኝ አይመስለኝም። እንግዲህ መቀመጥ ሳይኖርብኝ አይቀርም፣ ምክንያቱም ከአሁን ጀምሬ ልክ እንደታመመ ሰው ሪያክት ማድረግ አለብኝ። ግን ደግሞ ፈጣሪ አይበለውና ግን ካልጠፋ ነገር አይምሮ ይሄንን ለምን እንዳሰበ ማርያምን አላውቅም። የጠሉት ይደርሳል፣ የፈሩት ይወርሳል ይባላል እና እንደዚህ ነገር ደግሞ ራስ ላይ እንትን ማድረግ ጥሩ አይደለም። እሺ እናንተም እንዳትሞክሩና እኔ ግን አንድ ነገር አስቤ ነው ይሄን ነገር የወሰንኩት። ምክንያቱ ምንድነው ምናምን ካላችሁኝ እኔ ለሷ ያለኝን ፍቅር ታውቃላችሁ፣ ለሷ ያለኝን ፍቅር ታውቃላችሁ። ምንም ባለፈው ብንታረቅ እሷን ማጣት ስለማልፈልግ ከሷ ጋር መቃየም ምናምን ስለማልፈልግ ነው እንጂ እኔ እሷን ጠልቻት ምናምን አይደለም። ወይ ከሷ ጋር ፍቅር ልሽምፕ ለመጀመር ሲሆን ያለኝ አማራጭ እሷ ጋር እንደ ጓደኛ ሪያክት አድርጌ ያው ጊዜ በጊዜ ይቀየራል ብዬ አስቤ ነውና ደግሞ በጊዜ የማይቀየር ምንም ነገር የለም። የሰው ልጅ 2 አመትም 3 አመትም 4 አመትም 5 አመትም በጓደኝነት ቆይቶ ከዛ በኋላ ወደ ፍቅር ይቀየራል ብዬ አስባለሁና ደግሞ በደንብ ያላወቀች ይሆናል ትክክለኛውን የኔን ማንነት ወይ ያላወቀች ይሆናል ወይም ደግሞ ምርጫው ያላለውንም ይችላል። ግን ደግሞ እሷ እምቢ ያለችኝ ብዬ በቀላሉ ተስፋ መቆርጥ ሰው አይደለም።
እንደዚህ አይነት ማንነት የለኝም። አንድ ነገር ከፈለኩኝ እስከ ጥግ ድረስ ምናምን እዋጋለሁ፣ እፋለማለሁ። ጥፊ ምርግጫም ቢኖረውም እሞክራለሁ። ግን የምጠላው ነገር ከሰው ጋር መጣላትና መቀየም አልፈልግም። በጣም ይከፋኛልና ለዛም ያው እየደበረኝም ቢሆን እንደ ጓደኛ እንደት እንደወንድም እንውን ብላ ነው። በዛ ምክንያት ነው የታረቅነው እና አሁን አመመኝ፣ ቆረጠኝ፣ ፈለጠኝ ስላት እንደልባት ሰጋም ስሜት ይኖራል ቢያስብ። በነገራችን ላይ አንዳንዴ የሰው ልጅ ሲጨነቅ ወይ ሲደነግጥ ወይ ሲሰከር ምናምን ልቡ ውስጥ ያለው ነገር ያወራል። እኔም ያኔ አስታውሱ ከሆነ ጠጥቼ ሰከረ ያለ ነው እንደዛ ለስማት ምናምን የነበረው። ትንሽ ያደፈፍራል ውስጣችሁ ያለው ነገር እንድናወራ እንድናደርግ ይገፋፋናልና ምናልባት በዚህ ጭንቅ ውስጥና በዚህ ምጥ ውስጥ የሆነ ነገር ከተፈጠረ ወይ የሆነ ነገር ካለ ተነግረኛለሽ፣ ከሌለም ደግሞ የለም ጥፌን ወይ እርግጬን ቀምሼ ወደ ቤቴ በሰላም እሄዳለሁ ብዬ አስቤ ነውና እንግዲህ የሚሆነውን ነገር አብረን እናያለን። እየደወለች ነው ማይፋብል። ሄሎ፣ በታችኛው በኩል ያለው መጣጣፊያ ስር ነኝ። እሺ ቶሎ ነኝ በእናትሽ፣ አልቻልኩም። ቶሎ ነኝ በእናትሽ፣ ወዴን እየቆረጠኝ ነው። ጋይስ ግን መተወን በጣም ከባድ ነው። ጋይስ እግዚአብሔር እንግዲህ መድኃኒዓለም ይርዳኝ። የሷ ነገር እኮ አይታወቅም። ቤት እንደምትመጣ ራሱ አይታወቅም። ቀስቴ ወይ ምንድነው? አልቻልኩም። ወዲን በጣም እየቆረጠ ነው። ምን ሆነ ነው? አላቅም። እንዴ መቼ እንደዚህ ሆንኩ? አላቅም። አሁን ቅርብ ሰዓት እየመጣሁ እያለ ነው ወዲ ቁጭ በል። ምን ግድ ይፈላ ቀስቴ መቼ እንደዚህ ሆንኩ? አላቅም። ቆይ አረ ወዴን እየወጋኝ ነው። አረ የሆነ ነገር አድርግልኝ። ስሞት ወዴን እየወጋኝ። እሺ ምን አባቴ ላድርግልህ ታዲያ? እሺ እኔ ዋው ይዤ ልምጣ? አልፈልግም። ከጎኔ ቁጭ በይ። ቆይ ችግር የለም። ቆይ ቀስ በእግዚአብሔር ተጨንቀኝ። ራሴ ሆስፒታል እንሂድ እና ተደውሪ አባቴ ይሽላል። መርፌ ወግቶኛል። መርፌ ደግሞ አልወድም። ባለፈው ራሱ መርፌ ወግቶኛል። ቄጤን መርፌ ወግቶኛል። አልፈልግም። አይደለም እና ታዲያ ምን እናድርግ ታዲያ? እዚህ ሆናለሁ። ኧረ ወደ ታች ሊላይ ነው። ሽንት ቤት የለም። የት አባቴ እዛ ጋር ቃለ ባይ ይዤ ልምጣ። ቆይ ሽንት ቤት ቆይ ቀስቴ ስማኝ፣ በእናትህ ቁጭ ብለህ ጠብቀኝ። ቆይ ቁጭ በል። ዋው እሺ ቆይ ዋው አምጪልኝ። በእግዚአብሔር ስም ረጭነቀኝ ቤተሰብ እግዚአብሔርን በጣም ጨንቆኛል። በጣም ተጨንቃለች። ምን እንደምላላቅም ማርያም በጣም ጨካኝ ነው። ይከብዳል። ለካ መተወን በጣም ይከብዳል። አረ ወይኔ አፈቴ ላርግልኝ። አረ እያቃጠለኝ ነው። በደንብ አረ በደንብ አረ ባሰብኝ። ወደ ታች ላይ ነው መሰለኝ። እዛ ጋር ይዘልኝ። እዚህ ጋር ወደ ታች ላይ ነው። አረ ላመልጠኝ ነው።
እነ ኮስተር ጋር ልደውል እና ሽላር ታዲያ እንደጨነቀው አይደለም እና ወዴት እሺ እነ ኮስተር ጋር ልደውል እንዴ ግምታ ልደውል እንዴ ሆስፒታል አዎ ተጨነቀፍኝ ሆስፒታል ወይኔ እዚህ ጋር ቁጭ በል እስቲ ወይኔ ወደ ሆስፒታል ሆስፒታል ቆይ እዚህ ጋር ቁጭ በል እሺ ኧረ ወጋኝ ኧረ ወይኔ ኧረ ልቤ ተፋ ነው ወይኔ ምን አባቴ ላድርግሽ ወዴት ይዤ ልሂድ እስቲ በእናትህ ምንህን ስማኝ ለምን ወደ ሆስፒታል ለምንድን ነው ማን ሄዶ ለምን የምታስጨንቀኝ እሺ ምን አባቴ ላድርግልህ ግራ እኮ ገባኝ ሆስፒታል እንሂድ ደግሞ ምንም አይናችሁም ማን አበዛብኝ ወንድሜ ልጥራው ነው ልሂድ አልፈልግም ከፈኝ እንዴት ይውጣ እኮ ሆስፒታል እንዴት ይውጣ ምን ነገር ለምን ደው ማትሰማኝ ቀስቲ ለምን ሆስፒታል ለምን አልሄድም እንዴ ያገኘንበት ሆስፒታል ነው የምን የት ነው ተነስ በእናትህ እኔ ካሉኝ የግምቻ ስልክ ስጠንካ እነሱ እንዲጨነቁ አልፈልግም መታለች እንዴ ወይስ እሷ ምዛና ያለችው ሆስፒታል ሰጥኝ በቃ ሆስፒታል እንሂድ ኧረ ወይኔ እኔ ልጥራ ቁጭ በል አንተ ወይኔ ጉዴ ፈላ ቀስቴ አንተ ቀስቴ ፈላ ቀስቴ አንተ ኢየሱስ ቀስቴ ወይኔ ጉዴ ፈላ በኢየሱስ ወይኔ አምላኬ ቀስቴ አንተ ቀስቴ ወይኔ ጉዴ ፈላ አምላኬ ቀስቴ አንተ አረ ሰዎች ወይኔ ጉዴ ፈላ አረ በእግዚአብሔር ተነስ ቀስቴ ምን ሆነሽ ነው ቀስቴ እግዚአብሔር ይቻላል ቀስቴ ቀንዴ አይ ማርያም አንተ አባቴ በእናትህ ያለው ማለት ልቀቀው እንዴ ያሟል እንዴ ሄለው ያሟል እንዴ ምንድን ነው ይቅርታ እሺ ማለት ቀስ አልገባኝ ምንድን ነው ማለት በቃ አለመመኝ ምናምን ሁሉም ነገር ውሸት ነው አንቺን ፕራንክ ለማድረግ ያሰብኩት የጅል ሀሳብ እንደሆነ ይገባኛል ግን ይቅርታ ማርያም ይቅርታ ነፍሴ ይቅርታ እሺ ስሙትልሽ ነፍሴ ይቅርታ እንዳስጨነቅሽ ይገባኛል እሺ በቃ ይቅርታ ነፍሴ ይቅርታ እሺ አይደገመኝም ዞር በልልኝ እሺ ይቅርታ እግዚአብሔር ማይሆን ነገር ነው የሚፈጠረው ዞር በልልኝ አናቴን ነው ባር እንደሚልሽ እሺ በይ ዞር በልልኝ በቃ እቺ አታመን በዚህ አናቴን በይ እንጂ ይቅርታ እሺ ይቅርታ በቃ ይቅርታ እግዚአብሔርን ዞር እንዳትሳስተኝ እሺ ይገባኛል ማለት ይገባኛል ጀምሮ እንደዚህ ምን ማለት ነው አንተ እግዚአብሔርን እዚህ ጋር አላሳዝንህም እንዴ ምንድነው እንደዚህ አይነት ነገር እሺ ይቅርታ ነው ማለት ይሄ ሁሉ ነገር ይፈጠራል ቢያስብ እሺ ይቅርታ ማርያም ይቅርታ ነፍሴ ይቅርታ ማርያም ይቅርታ አይደገመኝም እሺ
የጅል ሀሳብ እንደሆነ ይገባኛል ማለት ነው። ይሄ ሁሉ ነገር ሲጀመር ምን አስፈልጋ? አንተ ለኔ አታዝንልኝም እንዴ? ነው አይደለም እንዴ? ዞኝ ነው በማየት ምን ትጠቀማለህ እንዴ? የሚገባበት እኮ ነው የጠፋኝ ማለት ነው። እንደዚህ አይነት ነገር ማለት ነው። ምን እያደረክ ነው ታዲያ? ያለው ግን በቃ ቁጭ ስል በቃ ደበረኝና የሆነ የጅል ሀሳብ አሰብኩኝና ደግሞ ይገባኛል። ለዛ ደግሞ በጣም ይቅርታ። ሁለተኛ እኔ ሲጀመር አንተን ሰው ነው ብዬ እሺ ይቅርታ በቃ ማርያምን ይቅርታ። ስልክሽ የት ነው ያለሽ? ስልክሽ እኔ ጋር ይቀመጣል። ለማንኛውም ይሄን እንዳትሰብሽ ግን ይቅርታ። እሺ ክርስቶስን ዞር በልልኝ። ይቅርታ ካረክኝ ይነሳል። እኔ ዛሬ ማይሆን ነገር ስጣጣ ነፍሴ ዞር በልልኝ። ዞር በልልኝ። ይቅርታ እሺ አንተ ዞር በልልኝ። ያማል እንዴ? ዞር በልልኝ። በቃ አትንካኝ። ያማል እንዴ? እንዴ እሺ ይቅርታ አድርጊልኝ። ዞር በልልኝ። እሺ ይቅርታ ዞር በልልኝ። እግዚአብሔርን ዞር በልልኝ። ይቅርታኝም ዞር በልልኝ። ማርያምን ዞር አይደለም እንደዚህ ነሽ በጭራሽ የትም አልሄድም። የጅል ሀሳብ እንደ አነሳው የማይሆን ነገር ተቆጣጣሪ እየሞከርኩኝ ያለው ዛሬ ድብልቅልቁ ነው ማውጣለ። በቃ ዞር በልልኝ። በቃ ይቅርታ አትንካኝ። ዞር ናይ ምንድነው ችግር? እኮ አንተ እንደዚህ ነው በማየት እኮ ምንድነው የምትጠቀመው? ይቅርታ ምንም አልተጠቀምም፣ ግን በቃ አንቺ ለኔ ያለሽን ቦታ አያለው። በቃ ይቅርታ በቃ እሺ፣ አንቺ ለኔ ያለሽን ቦታ አያለው፣ ግን እንደዚህ ነገር ፈልጌ የሚፈጠር ጉዳይ አይደለም። ግን ማለቴ በቃ እውነቱን ስነግርሽ ማርያምን ለአንቺ ለኔ ያለሽን ቦታ ሞት ነው ፈለኩ ነው። እሺ ደስ አለሽ? አወቅ አላወኩም፣ ተመመኝ ነበር። እሺ ይቅርታ በቃ ይቅርታ ይቅርታ። እሺ ምን ልቀጣይ ፈለግሽ? ልቀጣለሁ ግን ይቅርታ ታደርግልኛለሽ? እሺ ስሚኝ፣ ለማንም አድርጌ ማላውቀውን ግን ላንቺ ዛሬ አልይዝሽም። ናይ ቆይ ስሚ፣ ቆንጆ ግን ይኸውልሽ፣ አሁን ይኸውልሽ ለማንም ሰጥቻት አላውቅም፣ ለአንቺ ብቻ ነው የምሰጠው። ግን ቆሚ፣ እሺ ቆሚ። እሺ እንኪ እንደዚህ መራራጥ ናፍቆኝ ነበረና ለምሳሌ ይሄን ሁሉ ፕራንክ ባላደርግ ምናምን እንደዚህ መራራጥ ነበረ። አንቺም እንትን ቆንጆ አበባ ታገኛትም ነበረ እስከሽታች መስጫት እኔ ባባው እንደማጫከን ያወክ ምን ይላል? እንደዚህ ቆንጆ ማዕዛና ቆንጆ ነገር ያለኝማ በጣም ደስ ይለኛል። እኔ ጋር ያለው አረጋና ትቢት ዝም ብዬ ነው ወጣሁት። እግዚአብሔር ትይዣለሽ እና ማሽን አይሰማሽ። ይቅርታ አረግሽልኝ። ያንተ መጫወቻው ነው የቀረው አይደል? እኔ ግን አንቺም ከፈለሽ መጫወት ትችያለሽ። ፈረሱም ያው ሜዳውም ያው ግን ለዛሬ ሳክቶልኛል። ጎበዝ ነኝ አንተ ነኝ እኮ የምገባበት እኮ ሳቢው እንደማደርግ ራሱ ነው ግሬ ገባ። ከምንድን ነው እንደዚህ ራሱ ልብሴ ሁላ ተበላሽ። ኧረ እባክህ እውነቴን ነው። እስቲ እኔ ራሱ አጥብልሻለሁ፣ ችግር የለውም አጥብልሻለሁ። ማርያም እስኪ ምን ችግር አለ? እኔ ከልቤ ነው። እኔ አጥብልሻለሁ። ትፈልጊያለሽ? እንዳጥብልሽ ትፈልጊያለሽ? ማርያም የምር ቀስቴንስ ኮንደ ሳብኝ እና ግን በጣም ወድሻለሁ። እሺ በጣም ይቅርታ በድጋሚ ነው አረጋገጥክ። በነገራችን ላይ ለቤተሰቦቼ ከመጀመሪያው ጀምሮ ምናምን ሁሉም ነገር እየነገርኳቸው ነበር። ሁሉ ነገር ያውቃሉ። እሺ እና አንቺም ታያለሽ በኋላ ከፈለግሽ እና ወደ ቤተሰብ ስልክሽ የጠራ መሰለኝ እናቴ ነች አብረት እና መጣሁሽ እና ወደ ቤተሰብ በስተመጨረሻም ጥፊው ጠብቀዋለሁ። በነገራችን ላይ ምክንያቱም ባለፈው አይቻታለሁ እዛ እኔንም አልፈው ኮስተርንም አቆምሰዋለችና ጥፊውን ኢትሶኬ ጠብቀዋለሁ። ግን ከዛ የከፋ ነገር ታደርጋለች ብዬ ነበር። እግዚአብሔር ይመስገን። ናይስ ስጭኛ አባን ለዚች ቆንጆ አበባ ምክንያት ምናምን ተረፈ ያለ ምክንያቱም አበባ በጣም ትወዳለች። ይሄ ነገር ደግሞ አውቃለሁና አበባ በጣም ደካማ ጎኗ ነው። እንደ ህፃን ልጅ መሮጥ መቦረቅ ምናምን ትወዳለች ይመስለኛል። ሩጠሽ አላደግሽማ፣ ልጅነት ይቀርሻላ። ሰብስክራይብ አድርጉ። ነይሽ ለማንኛውም በጣም ምንሽ ነይ በዛልሽ